Welcome our subscribers and followers to this channel. This channel have been updated his name into MyGlobe Tube. So ይሄ ቻናል ስሙን ወደ ማይግሎብ ቲዩብ አፕዴትድ አድርጓል። ያው አብዛኞቻችሁ እንዳላችሁ ሰርች ለማድረግ በጣም የሚከብድ ነው። ሌላ ጌሚንግ የሆኑ ፊቸር ዩቱቦች ስላሉ እነሱ አብዛኛው ጊዜ ሞር ቫይራል ስለሆኑ እነሱ ጋር እየመጣ ስላስቸገረ ስሙን ቀይረነዋል ወደ ማይግሎብ ቲዩብ። ለዚህ ይህንንም ተያይዞ ሰብስክራይበራችን አሁን 80 ቤት ውስጥ ነው። ቶሎ ብሎ እስከ 100 እንዲገባ ያው ሰብስክራይብ እንድታረጉ እንጠይቃለን። ከዚህ ቀደም እንደተነጋገር ነው ያው በቦት ነው ይሄን ቪዲዮ የተሰራው። እሱም አብዛኞቻችሁ ኬሚስትሪ ነው ቦት ያደረጋችሁት። ሶ ኬሚስትሪ ኦን ዘ ዩኒት 3 ፊዚካል ስቴት ኦፍ ማተር ዲስከስ እናደርጋለን ማለት ነው። ይሄ ግሬድ 9ም ላይ የተማርነው ነገር ነው። አሁን ስለዚህ እዚህ ሾርት ኖት የወጣ ነው፣ እሱ ላይ ዲስከስ እናደርጋለን ሾርት ኖቶችን ማለት ነው። እዚህ ላይ ዲስከስ እናደርግ the first one says about the introduction to physical state of matter. ማተር ኤግዚስትስ ኢን 3 ፊዚካል ፕራይመሪ ስቴቶች ላይ ይገኛል ማለት 3 ፕራይመሪ ስቴቶች አሉት ማተር የሚገኝበት ማለት ነው። which are the solid, the liquid and the gas። እነዚህ ሶስቱ ስቴጆች ናቸው ማለት ነው። ሶስት ስቴት in which the matter exists ናቸው። ማተር ሶስቱ ስቴጆች ላይ ኤግዚስት ያደርጋል። ግን ሌላኛውም ደግሞ ኤግዚስት የሚያደርግበት ሌላ አዲሽናል ስቴት አለ። ያ አዲሽናል ስቴት የምንለውም ፕላዝማ ነው። ስለሱ ለየት አድርገን ዲስከስ እናደርጋለን። ግን ፕራይመሪ ስቴት የምንላቸው ሶስቱ ናቸው፣ ሶሊድ፣ ሊኩዊድ ኤንድ ጋዝ። ዚስ ስቴትስ አር ዲተርማይንድ ባይ ዘ ኢንተርሞለኩላር ፎርስ ኤንድ ዘ ኪኔቲክ ኤነርጂ ኦፍ ፓርቲክልስ። እነዚህ ስቴቶች ዲተርማይንድ የሚሆኑት ባላቸው ኢንተርሞለኩላር ፎርስ እና ኪኔቲክ ኤነርጂ ነው። which means that ኪኔቲክ ኤነርጂው ሃይ ከሆነ አብዛኛው ጊዜ ጋዝ ስቴት ላይ ይገኛል ማለት ነው። ግን ኪኔቲክ ኤነርጂያችን ሎ ከሆነ በጣም ደግሞ አስ ሶሊድ ስቴት ይገኛሉ። አት ሚድል ፎርም ከሆነ ሊኩዊድ ይሆናሉ ማለት ነው። ኢንተርሞለኩላር ፎርስም እንደዛው if the intermolecular force of that matter is high then it exists as a solid form ነው ማለት ነው። ሶሊድ ፎርም ነው ኤግዚስት ያደርጋል። if its intermolecular force is lower then it exists as a gas form ማለት ነው። as a gas form ይቀመጣል ማለት ነው። ለዚህ እነዚህ ነው ማየት ያለብን። ቀጣይ ስናይ ሌላኛው እነዚህን ሶስቱን ስናይ መካከላቸው ያለው ልዩነቱን ነው። መጀመሪያ ስለ ሶሊድስ ዲስከስ እናድርግ። ሶሊድስ ሃቭ ፊክስድ ሼፕ ቮሊዩም ዲው ቱ ስትሮንግ ኢንተርሞለኩላር ፎርስ ማለት ነው። ሶሊዶች ላይ ስትሮንግ የሆነ ኢንተርሞለኩላር ፎርስ ስላለ ምን አላቸው? ፊክስድ የሆነ ቮሊዩም ኤንድ ሼፕ አላቸው ማለት ነው። ሌላ ስለ ሶሊዶች ማወቅ ያለብን ደግሞ አንደኛው ይህንን ከፊክስድ ሼፕ ኤንድ ቮሊዩም አላቸው፣ ፊክስድ የሆነ ሼፕ ኤንድ ቮሊዩም። ዛዘር ዋን ማወቅ ያለብን ስትሮንግ ኢንተርሞለኩላር ፎርስ አላቸው በውስጣቸው። ሌላኛው ዘ አር ናት ፍሉድስ። ፍሉድ አይደሉም ማለት ነው እነሱ። ሌላ ማወቅ ያለብን they are not fluids እና ሌላኛው ደግሞ they have higher density ያላቸው ማለት ነው። they have high density። ሃይ ዴንሲቲ ያላቸው ማለት ነው። ሰው እነዚህ ቤዚክ ተርሞች ነው ማወቅ ያለብን በዚህ በተጨማሪ ማለት ነው። ቀጣይ ማወቅ ያለብን ሃይ ዴንሲቲ እና they are not fluidsን ካወቅን በኋላ ስለ ሊኩዊዶች ነው። ሊኩዊዶች ደግሞ they have fixed volume but take the shape of the container due to moderate intermolecular force ማለት ነው። መካከለኛ የሆነ ኢንተርሞለኩላር ፎርስ ስላላቸው ፊክስድ የሆነ ቮሊዩም አላቸው ግን ሼፕ የላቸውም ማለት ነው። የኮንቴነሩን ነው የሚይዙት። ለምሳሌ በብርጭቆ ከተቀመጡ የብርጭቆን ቅርጽ ይዛሉ፣ በባሊ እንደዚህ ማለት ነው። ቴክ the shape of the container ማለት ይሄ ነው። በእቃው ሼፕ ነው የሚይዙት ማለት ነው። ስለዚህ ፊክስድ ቮሊዩም አላቸው፣ ፊክስድ ሼፕ ግን የላቸውም ማለት ነው። when we say about gases
neither fixed shape nor volume due to weak intermolecular forces and high kinetic energy. high kinetic energy እና weak intermolecular forces ስላላቸው በመካከላቸው መካከል assumptions of kinetic theory of gas እንደሚለው ምን ይላል? there is gases does not attract and repel each other ይላል። አትራክትም አያደርጉም ሪፔልም አያደርጉም። ለዚህ ሁለቱም ሃይ ኪኔቲክ ኤነርጂ ያላቸው ወደ ፈለጉበት ኤግዚስት ፕሬሸር ኢን ኦል ዳይሬክሽን እንደሚለው ማለት ነው። በማንኛውም ዳይሬክሽን ፕሬሸርን ኤግዚስት ያደርጋሉ፣ ዲፊዝ ያደርጋሉ እና ፍሎውም ያደርጋሉ ማለት ነው። እነዚህ የጋዝ ካራክተሪስቲክስ ናቸው ሜን። ስንቀጥል ደግሞ ኪኔቲክ ቲዮሪ ኤንድ ፕሮፐርቲስ ኦፍ ማተር ነው የምናየው። ኪኔቲክ ቲዮሪ ኤንድ ፕሮፐርቲስ ኦፍ ማተር ስናይ ኪኔቲክ ሞለኩላር ቲዮሪ ወይም ኬኤምቲ የምንለው ኤክስፕሌን ዘ ቢሄቪየር ኦፍ ዘ ጋዝስ ኤንድ አዘር explains the behavior of gases and other states of matter ማለት ነው። የሌላ ስቴት ኦፍ ማተሮችን እና behavior of ጋዞችን ምን ያደርጋል? ኤክስፕሌን ያደርጋል ማለት ነው። እዚህ ጋር ስናይ the first one የሚለው ምንድነው? matter is composed of tiny particles ነው። matter is composed of tiny particles ኮምፖዝ ያደርጋል which are always in constant motion ነው ማለት ነው። ሁልጊዜ ኮንስታንት ሞሽኖች ናቸው፣ ግን በውስጡ ምን አለው? አተሞች፣ ሞሌኪሎች፣ አዮኖች ሊሆን ይችላሉ። እነዚህ ሁሉ አጠቃላይ ፓርቲክልስ እናለን። ልክ እንደ አቮጋድሮ ነምበር 6.22 times 10 to the power of minus 23 አተምስ፣ አየንስ፣ ሞሌኪልስ እንደምንለው አሴ ፓርቲክል አለው ማለት ነው ማንኛውም አተም። በሰከንድ አሰፕሽን ደግሞ ምንድነው የሚለው? ፓርቲክልስ አር ኢን ኮንስታንት ሞሽን ሃየር ኤነርጂ ሚንስ ሞር ሙቭመንት ማለት ነው። ሃየር ኤነርጂ ካላቸው ሞርሊ ሙቭ ያደርጋሉ ማለት ነው። ይኸው እዚህ ላይ እንደሚለው ሃይ ኢነርጂ ሞር ሙቭመንት አለው ማለት ነው። if they have high energy then means they can move very fastly ማለት ነው። like when we say ጋዞች ሃይ ኢነርጂ ያላቸው kinetic ኤነርጂያቸው ቬሪ ሃይ ነው። so they can move faster than the other physical state of matterዎች ከነሱ አንጻር ፋስት ሊሄድ ይችላሉ ማለት ነው። in the third one is about intermolecular force. intermolecular force determine the state of matter. state of matter determine የሚሆነው በሁለት ነገሮች ነው፣ kinetic ኤነርጂያቸው እና intermolecular force ማለት ነው። intermolecular force የምንለው state of matterን ቤስትሊ ዲተርማይን የሚያደርገው እሱ ነው ማለት ነው። እችን ኮንሴፕት መያዝ አለብን። intermolecular force ቤስትሊ ዲተርማይንስ ያደርጋል ማለት ነው። በደንብ ዲተርማይን የሚሆነው በማን ነው? በኢንተርሞለኩላር ፎርስ ነው ማለት ነው። ይሄ እንዳረሰ ኢንተርሞለኩላር ፎርስ ዲተርማይንስ ዘ ስቴት ኦፍ ማተርን ዲተርማይን የሚያደርጉ ማን ነው? ኢንተርሞለኩላር ፎርስ ነው ማለት ነው። ይሄንን መርሳት የለብንም። ወደ ቀጣይ ስንመጣ ስለ ፕሮፐርቲስ ኦፍ ማተር ነው የሚያወራው። ፕሮፐርቲስ ኦፍ ማተር ጋር ስንገባ ማየት ያለብን ዋና ዋና ነገሮች ምንድን ነው? የመጀመሪያው ዲፊዥን ነው። ፕሮፐርቲስ ኦፍ ማተር ዲፊዥን ስንል ኢዝ ዘ ስፕሪዲንግ ኦፍ ጋዝ ሞሌኪውልስ ነው። የጋዝ ሞሌኪውሎች ስፕሪዲንግ ምን ይሆናል? ዲፊዥን እንለዋለን አብዛኛው ጊዜ። ግን በሌላም ተርም ደግሞ ዘ ሙቭመንት ኦፍ ፓርቲክልስ ፍሮም ሃይ ኮንሰንትሬሽን ቱ ሎ ኮንሰንትሬሽን ምን እንለዋለን? ዲፊዝ እንለዋለን። ተርማል ኤክስፕሬሽን ስንል ደግሞ ኢንክሪዚንግ ኢን ቮሊዩም ዊዝ ቴምፕሬቸር ራይዝ ነው። ቴምፕሬቸር በጨመረ ቁጥር ቮሊዩማቸው እየተለጠጠ ይሄዳሉ። ያ ምን እንለዋለን? ተርማል ኤክስፓንሽን እንለዋለን ማለት ነው። ስለዚህ እነዚህን ተርሞች እንዳረሳ ዲፊውዥን፣ ተርማል ኤክስፓንሽን ኤንድ ዘ አዘር ዋን ኢዝ ኮምፕሬሲቢሊቲ። ኮምፕሬሲቢሊቲን ሞርሊ የምናውቀው ከጋዝ ፊቸሮች መካከል ጋዝስ አር ሃይሊ ኮምፕሬሲብል ናቸው። አሁን እነዚህን ሶስቱን ስናወዳድር አሁን ሶሊድ፣ ሊኩዊድ፣ ጋዝ እነዚህ ሶስቱን ስናወዳድር በአሴ ኮምፕሬሲቢሊቲ ስናወዳድር ማለት ነው። በኮምፕሬሲቢሊቲ ስናወዳድር ማን ነው ሃይ ኮምፕሬሲብሉ ስንል እዚህ ጋር ሲ እንበላት ኮምፕሬሲቢሊቲ ስለሆነ የሶሊድ ኮምፕሬሲቢሊቲ ሎው ነው። አንኮምፕሬሲብል ነው ሶሊድ ማለት ነው። ግን ሊኩዊድ ስንለው ደግሞ ስላይትሊ ኮምፕሬሲብል ነው። ስላይትሊ አሴ ሞዴሬት ነው ማለት ነው። ስላይትሊ ማለት ሞዴሬትሊ መካከለኛ ኮምፕሬሲብል ነው። ጋዝ ስንል ደግሞ ሃይሊ ኮምፕሬሲብል ነው። ከነሱ ከሁሉም ሃይሊ ኮምፕሬስድ የሚሆነው ማን ነው?
ጋዝ ነው ማለት ነው። ቢኮዝ the particles are freely moving ነው። kinetic energy ሃይ ነው። there are no attraction and repulsion force የለውም። ኢንተርሞካል ፎርስ ሎው ስለሆነ ኮምፕረሰብል ነው። እንደፈለግን መንቀሳቀስ ይችላል ከአንድ ቦታ ወደ ሌላ ቦታ ማለት ነው። ሪጅድ አይደለም ማለት ነው ባጭሩ። ቀጣይ ስናይ ከእነዚህ ቀጥሎ ያው ኮምፕረሰቢሊቲን እዚህ ላይ ማንበብ ትችላላችሁ። ሪዳክሽን ኢን ቮሊዩም አንደር ፕሬሸር ጋዝስ አር ሃይሊ ኮምፕረሰብል ነው። በአንድ ፕሬሸር ጊዜ ቮሊዩማቸውን ይቀንሳሉ ማለት ነው። እንዲህ አሁን ለምሳሌ ምን ልበል ለመጨበጥ አሁን ለምሳሌ አንድ ድንጋይን ለመጨበጥ በጣም ይከብዳል ሪጅድ ስለሆነ ማለት። ጋዞች ግን በትንሽ ነገር ቮሊዩማቸው እንደፈለጉ ሊቀንሱ ይችላሉ። በመካከል ያለው እንትናቸው አትራክሽን ፎርሳቸው ሎስ አዘር ዋን ኢዝ ጋዝ ስቴት ነው። ኤንድ ዊ ጎይንግ ቱ ታክ አባውት ዘ ኪኔቲክ ሞለኪውላር ቲዮሪ ኦፍ ጋዞች። ስለ ኪኔቲክ ሞለኪውላር ቲዮሪ ኦፍ ጋዞች እናያለን። ጋዝ ሞለኪውልስ ሙቭ ራንደምሊ ኤንድ ኮላይድ ኢላስቲካሊ ነው። ኢላስቲካሊ ኮሊዥን የምንለው የፊዚክስ ላይ ተምረነዋል። ኮሊዥን ነው። ኢላስቲካሊ ኮላይድ አደረገ ማለት ምን ማለት ነው? ኪኔቲክ ኢነርጂውም ሆነ ሞመንተሙ ኮንሰርቭድ ነው ማለት ነው። ኪኔቲክ ኢነርጂያቸው ይቀጥላል። በቃ ቢጋጩም አይቆሙም ማለት ነው። ኮንስታንትሊ ሙቭ ያደርጋሉ ማለት ነው። ይሄ ነው ኮላይድ ኢላስቲካሊ ያልነው ማለት ነው። ጋዝ ሞለኪውልስ ኮላይድ ኢላስቲካሊ ብለናል ማለት ነው። ይህ እንዳረሳ ቀጣይ ጋዝ ፕሬሸር ሪዛልትስ ፍሮም ሞለኪውላር ኮሊዥን ዊዝ ኮንቴነር ዋልስ ነው። ይህን ስናየው ጋዝ ፕሬሸሮች እዛ ላይ እንዳልናቸው የራሳቸው የሆነ ኮንቴነር ዋሎች አሉ። ከእነሱ ጋር ምን አለ? ፕሬሸር አለ። ፕሬሸር ይፈጥራሉ ማለት ነው። ሞለኪውላር ኮሊዥን የጋዝ ሞለኪውሎች ፕሬሸር ያስቀምጣሉ እነሱ ኮንቴነሮች ላይ ይገፋቸዋል ማለት። አሁን ፊኛ ከመጠን በላይ ከነፋችሁ ይፈነዳል። ሶ ኢትስ ኤ ካይንድ ኦፍ ፕሬሸር ኤግዘርትድ ባይ ዘ ጋዝ ሞለኪውልስ ነው ማለት ነው። ጋዝ ሞለኪውሎች የራሳቸው የሆነ ፕሬሸር አላቸው፣ ኤግዚስት ያደርጋሉ። ኤንድ ዳስ ፕሬሸር ኤግዚስት ኢን ኦል ዳይሬክሽን ነው፣ በማንኛውም ዳይሬክሽን ነው ኤግዚስት የሚያደርጉት ማለት ነው። ኤንድ አዘር ዋን ቴምፕሬቸር ኢዝ ዳይሬክትሊ ሪሌትድ ቱ ኪኔቲክ ኤነርጂ ነው። ይህን አይተነዋል። ኪኔቲክ ቲዮሪ አሰፕሽንስ ኦፍ ኪኔቲክ ቲዮሪ ኦፍ በጋዞች ላይ ስናይ ቴምፕሬቸር ኦፍ ኤ ሰብስታንስ የምንለው ኢዝ ዳይሬክትሊ ሪሌትድ ዊዝ ዘ ኪኔቲክ ኢነርጂ ነው። ያ ማለት ዘ አቨሬጅ ኪኔቲክ ኢነርጂ ኢዝ ምን ማለት ነው? ዳይሬክትሊ ሪሌትድ ኦር ዳይሬክትሊ ፕሮፖርሽናል ቱ ዘ ቴምፕሬቸር ሜዠር ኢን ከልቪን በከልቪን ሲለካ ከአቨሬጅ ኪኔቲክ ኢነርጂ ጋር ምንድነው ዳይሬክት ሪሌትድ ናቸው ማለት ነው። ይህም በዚህ ልናስቀምጥ እንችላለን። ኪኔቲክ ኢነርጂ ኢዝ ዳይሬክት ሪሌትድ ዊዝን ከአሁን ጋር ቴምፕሬቸር ማለት ነው። ቴምፕሬቸር ግን በምን መቀመጥ አለበት? በከልቪን። ይህን እንዳረሱ በከልቪን ነው መቀመጥ ያለበት። ኤስአይ ዩኒቱ ከልቪን ነው። በዲግሪ ሴልሺየስ ሳይሆን አሴ ከልቪን ነው የምናስቀምጠው ማለት ነው። ለዚህ እንዳረሳ መጽሐፉ ላይ ያለውን አሰፕሽኖች ግን ስናይ በሳውንድ ማዳመጥ ትችላላችሁ፣ በጽሁፍ ስላልተቀመጠ ዋናውን 4 አሰፕሽኖች አሉ። አሰፕሽንስ ኦፍ ኪኔቲክ ሞለኪውላር ቲዮሪ ኦፍ ጋዞች ማለት ነው። ያም ስናይ የመጀመሪያው ምንድን ነው? መጀመሪያው ስንል ጋዝስ ኢዝ ኤ ኮሌክሽንስ ኦፍ ፓርቲክልስ ኤንድ ሞለኪውልስ ናቸው ዛት አር ኮንስታንትሊ ስትሬት አፕ ኢን ሞሽን ነው። ሞሽን ላይ ስትሬት አፕ የሆኑ አንድ ላይ ኮንስታንትሊ ሙቪንግ የሆኑ ሞለኪውሎች እና ፓርቲክሎች ጥርቅም ነው ማለት ነው ጋዝ የምንለው። ሁለተኛ ጋዝስ ዳዝንት አትራክት ኤንድ ሪፔል ኢች አዘር ነው። ሶስተኛ ደግሞ ምንድን ነው? ሶስተኛ ላይ የምናየው ስለ ጋዞች ፕሮፐርቲ መካከል አንድ የሆነው ከአሰፕሽኖቹ መካከል ሶስተኛ ላይ ያለው አሰፕሽን ምንድን ነው? ያው ቅድም እንዳልኳችሁ ነው። the average kinetic energy is directly related with the temperature ከቴምፕሬቸሩ ጋር ምንድን ነው ዳይሬክትሊ ሪሌትድ ነው ኢን ከልቪን ማለት ነው። የሚቀመጠውም በምንድን ነው? በከልቪን ነው የሚቀመጠው። እናም ከእሱኛው ጋር ምንድን ነው ዳይሬክትሊ ሪሌትድ ነው ማለት ነው። they both are directly related ናቸው። ይሄም one of the assumptions of the kinetic molecular theory of ጋዞች ነው ማለት ነው። ለዚህ እነዚህ ሶስተኛው አሰፕሽን ይሄ ነው። አራተኛው አሰፕሽን ደግሞ ስናይ ምንድነው የሚለው? አራተኛው አሰፕሽን the volume of a particles is negligible as compared to the total volume of the gas አጠቃላይ የጋዙን ቶታል ቮሊዩሙን ስናይ የፓርቲክሎቹ ቮሊዩም ኔግሊጅብል ነው፣ በቃ የማይወዳደር ነው ማለት ነው። ቬሪ ቬሪ ስሞል አጠቃላይ ስናየው ማለት ነው። ዛስ ሪዛልትድ ኢን ምን ላይ ነው ሪዛልት ያደረገው? ያ ኮምፕሬሲቢሊቲን ለሚለው ፕሮፐርቲ ሪዛልት ያደርጋል ማለት ነው።
ቀጣይ የምናየው ጋዝ ሎዎችን ነው። አሁን ስለ ጋዝ ሎዎች እናያለን። there are about 7 ጋዝ ሎዎች አሉ። ስለ እነሱ ዲስከስ እናደርጋለን። the first one የምንለው ቦይልስ ነው። ቦይልስ ጋዝ ሎ የምንለው ያው ሁላችንም የምናውቀው ነው። ቦይልስ ጋዝ ሎ የታወቀ ነው ማለት ነው። ቦይልስ ጋዝ ሎ the first ነው። ከሁሉም ጋዝ ሎዎች መካከል መጀመሪያ ያጠናውም እሱ ነው፣ ቦይል ነው። እና የመጀመሪያው ጋዝ ሎ ፕሮፖዝድ የሆነውም እሱ ራሱ ነው፣ ቦይልስ ሎ ማለት ነው። ቦይልስ ሎ ምን ይላል? states that the pressure of ወይም በቮሊዩም ማለት ይችላል the volume of a mass of a gas is direct inversely proportional to the pressure of the gas ማለት ነው። አሁን አንድ ቮሊዩም ኦፍ ኤ ማስ ኦፍ የጋዝ ብንል አንድ ቮሊዩም ቢኖረው እሱ ከራሱ ከጋዙ ፕሬሸር ጋር ምን አይነት ነው? ኢንቨርስሊ ሪሌትድ ነው ማለት ነው። ለዚህ ፕሬሸር ሲጨምር ቮሊዩም ይቀንሳል፣ ቮሊዩም ሲጨምር ፕሬሸሩ ይቀንሳል። በዚህ ፎርም ማስቀመጥ እንችላለን ቦይልስ ሎው ማለት ነው። እና ከዚህ ላይ ድራይቭ ስናደርግ ቮሊዩም እኩል ይሆናል ከማን ጋር እኩል ይሆናል ማለት ነው? ኬ ታይምስ ኦቨር ፒ ይሆናል ማለት በኬ ስናባዛው ይሄንን በዚህ ጊዜ ክሪስ ክሮስ እናደርጋለን። ክሪስ ክሮስ ስናደርግ ምን ይሆናል? ኬ ኢኳልስ ቱ ቪ ፒ ይሆናል ማለት ነው። ቪፒ ጊዜ ኬ ኮንስታንት ነው ኢኒሻልም ላይ ፋይናልም ላይ። ለዚህ ቪ1 ፒ1 ኢኳልስ ቱ ቪ2 ፒ2 ይሆናል ማለት ነው። ለዚህ ይሄ ነው ቪ1 ፒ1 ኢኳልስ ቱ ቪ2 ፒ2 በዚህ ፎርሙላ ማስቀመጥ እንችላለን ማለት ነው። ቪ እና ፒ1ን መቀየር ይችላል። ፒ1 ታይምስ ቪ1 ኢኳልስ ቱ ቪ1 ታይምስ ፒ2 የኮምታቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን ነው። ለዚህ ይሆናል። ፕሬሸር ኤንድ ቮሊዩም አር ኢንቨርስሊ ሪሌትድ። ይሄ ነው ባጭሩ ቦይልስ ሎው። ቀጣይ ቻርልስ ሎው ነው የምናየው። ቻርልስ ሎው ስቴትስ ዛት the volume of a mass of a gas is direct related with the temperature ከቴምፕሬቸር ኦፍ ዳት ጋዝ ጋር ዳይሬክት ሪሌትድ ነው ማለት። ቴምፕሬቸር በጨመረ ቁጥር ቮሊዩም እየጨመረ ይሄዳል። ይሄ ምንድን የሚያስታውሰን ተርማል ኤክስፕሌሽን ማለት ነው። ተርማል ኤክስፓንሽን የምንለው ምን ማለት ነው? ቴምፕሬቸር ሲጨምር ያ ሳይዙ ላርጅ እየሆነ ይሄዳል። ያ ማለት ቮሊዩም ኢንክሪዝ እያደረገ ይሄዳል ማለት ነው። ይህንንም በቅድሙ አድርጋችሁ እንትን ማክሻላችሁ ያው እስኪ ምን ስራው ከተባለ ድራይቭ እናድርገው ከተባለ ስንሰራው እንዴት ነው የሚሆነው? ቪ ኢኳል ዳይሬክት ሪሌትድ ዊዝን ቴምፕሬቸር ነው። በዚህ ቪ ኢኳልስ ቱ ቲኬ ይሆናል። በዚህ ጊዜ ቦት ሳይድ ኦቨር ቲ ከዛ ቲ ካንስል ባይ ቲ ይሆናል እዚህ ጋር። ለዚህ ኬ ኢኳልስ ቱ ቪቲ ይሆናል ማለት ነው። ቪ ኦቨር ቲ ይሆናል። ለዚህ በዚህ ፎርሙላ መስራት እንችላለን ማለት ነው። ይሄ ነው ቻርልስ ሎው የሚለው ቮሊዩም ኢንክሪዝስ ዊዝ ቴምፕሬቸር ወይም ተርማል ኤክስፓንሽንን ማየት እንችላለን። ቀጣይ ጌይ-ሉሳክስ ሎው የምንለው ያው ግሬድ ላይ እና ያልነበረ ሎው ነው፣ እዚህ የመጣ ነው። እሱም ምንድነው የሚለው the pressure of a mass of a gas is directly related with the temperature ነው። ለዚህ ፕሬሸርም ሆነ ቮሊዩም ከቴምፕሬቸር ጋር ምንድነው ዳይሬክት ሪሌትድ ናቸው አጠቃላይ ስናየው ማለት ነው። እዚህ ጋር ግን ኮንስታንት ነው የማንና የማን የቮሊዩም እና የኤን ዋጋ። ከላይም በቃ በአጭሩ ፎርሙላ ውስጥ የሌሉ ነገሮች ኮንስታንት ናቸው ማለት ነው። ለምሳሌ ቅድሙ ላይ ቮሊዩም እና ቴምፕሬቸርን ተጠቀምነው። ለዚህ ፕሬሸር እና ነምበር ኦፍ ሞል ኮንስታንት ነው ማለት ነው እንዳረሳ። እዚህ ጋር ፕሬሸር ኢንክሪዝስ ዊዝ ቴምፕሬቸር በጨመረ ቁጥር ፕሬሸርም እየጨመረ ይሄዳል ማለት ነው። ለዚህ እንዳረሳ። አራተኛው ምንድነው አቮጋድሮ ሎው ነው ማለት ነው። አቮጋድሮስ ሎው ምንድነው የሚለው አቮጋድሮስ ሎው ስቴትስ ዛት አራተኛው አቮጋድሮስ ሎው እንለዋለን ማለት ነው። አቮጋድሮስ ኮምባይንድ ጋዝ ሎው አለ፣ እሱ እናያለን። ግን አራተኛ አድርገን ያስቀምጠን አቮጋድሮስ ሎው ነው። አቮጋድሮስ ሎው ስቴትስ ዛት ምን ይላል? ኢኳል ቮሊዩምስ ኦፍ ዲፈረንት ጋዝስ ሃቭ ዘ ሴም ኦር ኢኳል ነምበር ኦፍ ሞል አለው ማለት ነው። በዚህ ጊዜ ግን ፕሬሸርም ሆነ ቮሊዩም ኮንስታንት ነው፣ ቴምፕሬቸርም ኦልሶ ኮንስታንት ነው። እነዚህ ነገሮች ኢኳል ናቸው። ቮሊዩም ስንል ኢኳል ቮሊዩምስ ኦፍ ዲፈረንት ጋዝስ ሃቭ ዘ ሴም ነምበር ኦፍ ሞል ስንል ፕሬሸር ኮንስታንት ነው፣ ቴምፕሬቸር ኮንስታንት ነው። ለዚህ ባሪ የሚያደርገው ቮሊዩም እና ነምበር ኦፍ ሞል ነው። እዚህ ጊዜ ምንድነው ከዛ ውስጥ ስናወጣ ቮሊዩም እና ነምበር ኦፍ ሞል ዳይሬክት ሪሌትድ ነው ማለት ነው። ነምበር ኦፍ ሞል በጨመረ ቁጥር ቮሊዩም ኦልሶ ኢንክሪዝስ ነው።
በዚህ ፎርሙላ እናስቀምጣለን። ቮሊዩም ኢንክሪዝስ ዊዝ ሞር ጋዝ ሞሌኪውልስ። ጋዝ ሞሌኪውሎች በጨመረ ቁጥር ቮሊዩም ይጨምራል። ይሄ የታወቀ ነው። እንዲሁም በዴይሊ ማየት እንችላለን ማለት ነው። ኢን ሪል ላይፍ በምናባችን ማወቅ እንችላለን። ጋዝ ሞሌኪውል በጨመረ ቁጥር ቮሊዩማቸው እየበዛ ነው የሚሄደው። አሁን ፊኛን በነፋ ነው ቁጥር ጋዝ ሞሌኪውል በውስጡ እየበዛ ሲሄድ የፊኛው ቮሊዩም እየጨመረ ይሄዳል ማለት ነው። በዚህ ማየት እንችላለን። አምስተኛው ምንድነው? አይዲያል ጋዝ ሎ። አይዲያል ጋዝ ሎ ስንል ይሄ አይዲያል ጋዝ ሎ ኦንሊ ወርክስ ፎር ሪል ጋዞች ነው። ሪል ለሆኑ ጋዞች ብቻ ነው የሚሰራው ማለት ነው። ሪል ለሆኑ ጋዞች ነው ብቻ የሚሰራው ስንል ሪል ጋዞች ላይ አት ሎ ፕሬሸር ሃይ ቴምፕሬቸር ሲሆኑና ሎ ፕሬሸር ላይ ሲሆኑ ሪል ጋዞች ላይ ይሰራል ማለት ነው። ይሄ አይዲያል ጋዝ ሎ ኢኩዌሽን የምንለው ማለት ነው። ይሄ ኢኩዌሽን ኢት ኢዝ ዘ ኮምባይኔሽንስ ኦፍ የእነዚህ ሶስቱ ሎዎች ኮምባይኔሽን ነው። ቦየልስ ሎ፣ ቻርልስ ሎ እና አቮጋድሮስ ሎ። እነዚህ አንድ ላይ ኮምባይን ሆነው ምንን ይሰጣሉ? ይህንን አይዲያል ጋዝ ሎ ይሰጣሉ ማለት ነው። ይህ እነዚህም በአጭሩ ፎርሙላ ምን ይሆናል? ፒቪ ኢኳልስ ቱ አር ኤንቲ ማለት ነው። አር ኤንቲ ይሰጠናል ማለት ነው። ይሄ ነው አይዲያል ጋዝ ሎ የምንለው። ዲስክራይብ ዘ ጋዝ ቢሄቪየር ዩዚንግ አር ዊች ኢኳልስ 0.021 ሊትር አቶሞስፌር ፐር ሞል ከልቪን ማለት ነው። ይሄ ድራይቭ ተደርጎ ነው የመጣው አት ኤስቲፒ አድርገን በመውሰድ ማለት ነው። ኤስቲፒ ሲሆን እነዚህን ተርሞች ያቸው ፕሬሸር 1 አቶሞስፌር አድርጋችሁ ትወስዳላችሁ። ቮሊዩም 22.4 ሊትር አድርጋችሁ ትወስዳላችሁ። ቮሊዩምን ማለት ነው። ቮሊዩም 24.4 ሊትር። ከዛ ነምበር ኦፍ ሞሉ 1 ሞል። ከዛ ቴምፕሬቸሩ ደግሞ 0 ዲግሪ ሴልሺየስ ወይም በከልቪን ነው ካልኩሌት የምናደርገው። 0 ዲግሪ ሴልሺየስ ኢኳልስ ቱ 273 ከልቪን ይሆናል። እንዳረሰ 273 ከልቪን ይሆናል ማለት ነው። ይህም በመጠቀም 273 ከልቪን በዚህ በመጠቀም እንሰራለን። 0 ዲግሪ ሴልሺየሱን 273 ከልቪን አድርገን እነዚህን ቁጥሮች በመተካካት ይመጣልናል ማለት ነው። ግን ይሄ ኪሎ አቶሞስፌር ኪሎ ፓስካል ከተጠቀምን ሊቀየር ይችላል ማለት ነው። ቫልዩ እሱን እናየዋለን ወደ ኬሚካል ኬኔቲክስ ውስጥ እንገባ ማለት ነው። ቀጣይ ዳልተንስ ሎ ኦፍ ፓርሻል ፕሬሸር ነው። ይሄ ለየት ያለ ነው። ከዚህ ከተማርነው ውጪ የተገኘ ሎ ነው። ስለሱ ዲስከስ እናደርጋለን። ቶታል ፕሬሸር ኦፍ የጋዝ ሚክስቸር ኢኳል ቱ ዘ ሰም ኦፍ ኢንዲቪዥዋል ጋዝስ ፕሬሸር ነው። አጠቃላይ የጋዝ ሚክስቸሩ ፕሬሸሩ የእያንዳንዱ ፕሬሸር ድምር ነው ይላል። ይህንን ያወጣውም ዳልተን ነው። ዳልተን ሎ ኦፍ ፓርሻል ፕሬሸር ያልነው ይሄ ነው። የእያንዳንዱ ፓርሻል ፕሬሸር ኢንዲቪዥዋል ጋዝ ፕሬሸሮችን ደምረን ቶታሉን ስናገኝ ይሄ እንለዋለን ዳልተንስ ሎ ኦፍ ፓርሻል ፕሬሸር እንለዋለን። የለየት ያለ ነው። ስለዚህ ቺሎ መያዝ አለብን። ድንገት ከጠቀመን ተብሎ ነው የተጨመረው ማለት ነው እዚህ ውስጥ። እዚህ እንይዛለን። ሰባተኛው ደግሞ ግራምስ ሎ ኦፍ ዲፊዥን ነው። ግራምስ ሎ ኦፍ ዲፊዥን ኤንድ ዲፊዥን የምንለው ስለሱ ዲስከስ እናደርጋለን። ይሄ በአጭሩ ይሄን ዲስከስ ለማድረግ እቺን ፎርሙላ ብቻ መያዝ ነው። ስለ ግራምስ ሎ ኦፍ ዲፊዥን ኤንድ ዲፊዥን እሷን ፎርሙላ ምንድናት? መጀመሪያ ሬት 1 ኦቨር ሬት 2 equals to T2 over T1 which equals to square root እንወስድና ሞላር ማስ 2 over ሞላር ማስ 1 equals to density 2 over density 1 ይሆናል ማለት ነው። ስለዚህ በዚህኛው ፎርሙላ መስራት እንችላለን ማለት ነው። ግራምስ ሎ ኦፍ ፊውዥን ኤንድ ዲፊዥን ነው ባጭሩ ይመጣል። ላይተር ጋዝስ ዲፊውዝ ኤንድ ዲፊውዝ ፋስተር ነው። ሞላር ማሳቸውና ዴንሲቲያቸው ሎው ከሆነ ዘይ ዲፊውዝ ፋስተር ዲፊውዝ ያደርጋሉ ማለት ነው። እነዚህ ሁለቱ ነገሮች ምን ከሆኑ ነው ግን ሎው ከሆኑ ዲፊውዝ
ይሆናሉ ማለት ነው። ለዛሬ እስከ እነዚህ ይበቃናል። እስከ 7 ሎዎች ያው ሊኩዊድ ስቴት እና በሶሊድ ስቴትን ደግሞ በሌላ ክፍለ ጊዜ የምናይ ይሆናል። ስለዚህ ቴንኪዩ ዶንት ፎርጌት ቱ ሰብስክራይብ ፎሎው ሼር ኤንድ ኮሜንት ማይ ቻናል እንዳትረሱ። ላይክ በተኗንም ተጫኗት። ለዚህ ሰብስክራይበሩ በደንብ እየጨመረ ነው እና 100 እስኪገባ ድረስ እንድታፈጥኑት እንጠይቃለን። ለዚህ በቀጣይ ስሙ መልቲ ግሎብ ተደርጎ እስከ 8 ቀን አፕዴት እስከሚሆን ድረስ በዚህ አንዳንድ ቪዲዮዎች እየሰራ እንቆያለን። ከዛ በኋላ ግን ስሙ አፕዴትድ ከሆነና ሞርሊ ቫይራል ከወጣ በኋላ ያው እንደ አዲስ ነው ቪዲዮዎችን የምንጀምረው ማለት ነው።